ሰላም እንዴት ናችሁ? ክቡራትና ክቡራን እንደምን ቆይታችኋል? ባላይ ያላችሁበት ሰላም እንዲሆንላችሁ እንመኛለን። እንግዲህ ከዛሬውና ከትላንትናው ቀን ጀምሮ በአጀንዳነት እየተራገቡ የሚገኙ የተለያዩ ጉዳዮችን እንዳስሳለን። በዋነኝነት የአቶ ገዱ አንዳርጋቸው ጉዳይ ነው። አቶ ገዱ አንዳርጋቸው ምንድን ነው ስለሱ የተወራው? የተባለውስ ነገር እውነት ነው ወይ የሚለው ነገር እናያለን። ከዛ ባለፈ በዚህ ድርጊት ዙሪያ የተለያዩ አስተያየቶች እየተሰጡ ስለሆነ የትኞቹ አስተያየቶች ትክክል ናቸው፣ የትኞቹ ደግሞ ትክክል አይደሉም የሚለውን ሰፋ አድርገን እንመለከታለን። አብራችሁ እንድትቆዩ ነው የምንጋብዘው። በሌላኛው ሀሳባችን ደግሞ በተለይም ከዚህ ከግብረ ገብነት ጋር በተያያዘ ሴዶ ማርሻል አርትና በጆኒ መካከል ስለሚደረገው ፍልሚያ እየተወሩ የነበሩ ነገሮች ምንድን ናቸው? ከዛስ በኋላ ለምን ፐርፐዝ እንደተነሱ ምን እንደተደረገ እነዚህንና በተለይም ደግሞ ከዋና አዘጋጁ ጌታቸውና ከቶሚ ፕላስ ጋር በተገናኘ የወጡ መረጃዎች አሉ። እነሱን እናጋራችኋለን። የመጀመሪያው የሚሆነው እንግዲህ አቶ ገዱ አንዳርጋቸው ናቸው። አቶ ገዱ አንዳርጋቸው ከዚህ በፊት እንደሚታወቀው በዋናነት ከለውጡ በፊት የአማራ ክልል ፕሬዚዳንት የነበሩ ሰው ናቸው። ከዛ በኋላ ወደ ውጭ ጉዳይ ሚኒስቴርነት መጥተዋል። በተለይም ከአቶ ለማ መገርሳ ጋር እንደዚሁም ከፕራይም ሚኒስቴር አብይ አህመድ ጋር በነበራቸው የቲም ለማ ፕሮጀክት ላይ ለውጡን ከኢህአዴግ ከሚባለው ፓርቲ ከውስጥ ጀምሮ በማደራጀት ከፍተኛ የሚባል ለውጥን አስመዝግበው እንግዲህ የመንግስት ቼንጅ እስኪመጣ ድረስ የሰሩ ሰው ናቸው። ከዛ በኋላ በነበረው ባለውም የፖለቲካ ሲቹዌሽን ከሀገር የወጡ ሰው ናቸው አቶ ገዱ። ከዛ በኋላ የውጭ ጉዳይ ሚኒስቴር ሆኖ አገልግሏል። በተለያዩ ከፍተኛ የሚባል የካቢኔነት እንደዚሁም የመንግስት ባለስልጣንነት ደረጃ የደረሱ ሰው ናቸው። አሁን ላይ በስደት አሜሪካን ሀገር የሚገኙ ታላቅ የኢትዮጵያ ሚኒስቴር ወይም ባለስልጣን የነበሩ ሰው ናቸው። እንግዲህ እኚህ ሰውዬ ናቸው እንግዲህ በሰሞኑ ከሶሻል ሚዲያ በተገኘ መረጃ መሰረት በፓርኪንግ ስራ ላይ ተሰማርተው በተለይም የአበሾችን በአማርኛ እያወሩ ሲያስተናግዱ ነው የታዩት። እጅግ የሚደንቅ ሆኖ መነጋገሪያ ሆኖ ነበረ። በሁለት መልኩ ነው በማህበረሰቡ ዘንድ የታየው። አንደኛ በተለይ ቪዲዮን ቀርጾ ያሰራጨው ግለሰብ ጋር በተገናኘ ብዙዎቹ ሀሳባቸውን ሲገልጹ ነበረ። እንግዲህ እኚህ ነበሩ ሚኒስቴር የነበሩት ብላብላ እያለ ለመቀለድ ነው የሞከረው። ሚኒስቴር የነበሩ ሰው እዚህ ያገኘዋቸው ፓርኪንግ ይሰራል ብሎ ለማዋረድ በሚመስል መልኩ ነው ቪዲዮውን የቀረጸው። በሌላ መልኩ ደግሞ ምን ያህል ሀቀኛ ሰው እንደነበሩ በስልጣን ዘመናቸው ያካበቱት አንድም ሀብት ባለመኖሩ ራሳቸውን በላባቸው ለማስተዳደር አሁንም ላይ ዝቅ ብለው እየሰሩ ያሉ ሰው ናቸው በሚል በጣም ብዙዎቹ በአክብሮት ሙገሳ ሲያቀርቡላቸው ታይቷል። እንግዲህ ሁሉም ሰው የየራሱን አሳሰብ የመርጨት ወይም የራሱን ሀሳብ የማመዛዘን መብት እንዳለ ሆኖ አፍሪካ ውስጥ ትልቅ ሚኒስቴር የነበሩ ሰው ከዛ በኋላ ደግሞ ከፍተኛ የሚባል በተለይም ገንዘብ ልስራ ካሉ ሙስናውን በሉት ኤቭሪቲንግ ማድረግ የሚችሉበትን ፓወር የነበራቸው ሰው በዚህ ደረጃ እዛ መገኘታቸው የሚያስደንቃቸው መሆኑ ምንም የሚያጠራጥር አይደለም። አፍሪካ ውስጥ በተለይም ከዚህ በፊት ከስልጣን ከወረዱ በኋላ የመንግስት ሀብት በመመዝበር በሙስና ተከሰው ጭምር የተፈረደባቸው እልፍ አላፋት ናቸው። በጣም ብዙ እንግዲህ አብዛኞቻችን እናውቃለን። ለስልጣን ማራዘም በሚል ህገ መንግስት ከመቀየር የሚደርሱ ባለስልጣናት ያሉባት አህጉር ነች አፍሪካ። በተለይም ኢትዮጵያ ውስጥ ከዚህ በፊት አብዛኞቻችን እናውቀዋለን። አንድ ሰው ባለስልጣን ሲሆን በቃ አለፈለት ተብሎ በብዙ ሰዎች የደስታ መግለጫ የሚጎርፍለት ነው። እንግዲህ በመንግስት በሚከፈለው ደሞዝ ቤት፣ መኪና እና ሌሎች ንብረቶች እንደማያፈራ የታወቀ ነው። ነገር ግን በሌሎች መንገዶች እነዚህን ነገሮች ሊያሳካ እንደሚችል ገና ቀድሞ ስለሚታወቅ ሰዎች እንኳን ደስ አለ መልእክት የሚያስተላልፉበት አገር ነው ያለ ነው እና መቼም ገዱ አንዳርጋቸው እንደዚህ አይነት ነገር አቶ እንደማይሆን በጣም የተረጋገጠና የታወቀ ነገር ነው። እንደ ምሳሌ ብናነሳ የሞሪታኒያው መሐመድ
አሉድ አብደልአዚዝ የሚባለው የቀድሞ ፕሬዚዳንት ማለት ነው በህገወጥ ሀብት ማካበት ገንዘብ እንግዲህ ማጠብም ጭምር በተለይ በመኒ ላውንደሪንግ በመሳተፉ በይግባኝ ክርክር ከቆየ በኋላ የ15 ዓመታት እስር የተፈረደበት ሰው ነው። ሳሌህ ማማን ናይጄሪያ ውስጥ የቀድሞ የመከላከያ ሚኒስቴር የነበረ ከዛ በኋላ ከፕሮጀክቶች ወደ 75 ከፕሮጀክቶች ባጠፋው ገንዘብ ወይም በበላው ንብረት የተነሳ 75 ዓመት እስራት የተፈረደበት ሰው ነው። ኦርጂ ካሉ ይሄም እንግዲህ የናይጄሪያ የቀድሞ የአብያ እንግዲህ አብዛኞቻችን በተለይም ከዚህ ከባያፍራ ሙቭመንት ጋር በተገናኘ የጦርነት አውድማ የነበረች አካባቢ ነች። አብዛኞቻችን በዜናዎቹ እንኳን ሳይቀር ከልጅነታችን ጀምሮ እየሰማናት ያደግናት ግዛት ነች። የዛ አስተዳዳሪ የነበረ ሰው እንግዲህ 7.65 ቢሊዮን ናይራ በወቅቱ እንግዲህ ወደ 20.9 ሚሊዮን ዶላር ማለት ነው አጭበርብሮ ወደ 12 ዓመት እስራት ተፈርዶበት እንግዲህ ይህም ሰው በእስር ቤት ተወርሯል ማለት ነው። ከዛ ኮንስታንት ሙታምባ የተባለ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ የቀድሞ የፍትህ ሚኒስቴር የነበረ ለእስር ቤት ግንባታ የተመደበ ወደ 19 ሚሊዮን ዶላር በመመዝበሩ ወደ 3 ዓመት የግዳጅ ስራ ተፈርዶበት እሱም እንግዲህ እስራት ላይ ነው የሚገኘው። ጃኪ ሴሎቦ ደቡብ አፍሪካ ውስጥ የቀድሞ የፖሊስ ኮሚሽነርና የኢንተርፖል ፕሬዚዳንት የነበረ ከወንጀለኛ ሰው ጉቦ በመቀበል ጥፋተኛ ተብሎ 15 ዓመታት እስራት ተፈርዶበታል። እንግዲህ እነዚህን ያነሳ ነው ለምንድን ነው ካላችሁ ከገዱ አንዳርጋቸው ከአሁኑ ሲቹዌሽን ጋር ስለተገጣጠመ ነውና ብዙ የአፍሪካ ሀገራት ላይ የሚገኙ ሚኒስቴሮች፣ የመንግስት አካላት፣ ሌሎችም ሰዎች በቀጥተኝነት ወይም ደግሞ ሙስና ባለመብላት ገንዘብ ባለማካበት እንግዲህ የሚነገርላቸው አይደሉም። በዚህ ሁሉ ወንጀሎች ውስጥ የተጨማለቁ ናቸውና ማለት ነውና በዚህ መሃል እንግዲህ አቶ ገዱን እዚህ መገኘት እንደ አድናቆት አብዛኛው ሰው ሲመለከተው አይተናል ማለት ነው። እንግዲህ በዚህ መካከል የምንረዳው አንድ ሪያሊቲ አለ። ከትልቅ የመንግስት ባለስልጣንነት ተነስቶ ሰው በዚህ ደረጃ ራሱን ዝቅ አድርጎ ፓርኪንግ ለመስራት መሞከሩ የሚያስደንቅ ሁኔታ እንደሆነ የምንገነዘበው ነው። እንግዲህ ብዙዎቻችን ለልጆቻችን ለዘመዶቻችን እንደ ሀቀኝነት ማሳያ አድርገን የምናስተምርበት ትልቅ በገሃዱ ዓለም የሚታይ እውነተኛ ታሪክ እንደሆነ ከዚህ መረዳት እንችላለን። አቶ ገዱ አንዳርጋቸው በእርግጥ ብዙ ዲያስፖራዎች ገንዘብን ሰብስብልህ በሚል ሀሳቦችን ሰጥቷቸው ነበር። እሳቸው ፍላጎቱ እንደሌላቸው ይልቁንም አተኩር ባለባቸው ሌሎች ነገሮች ላይ አተኩሩ ሲሉ የመልእክት እንዳስተላለፉ ተናግረዋል። ብዙ ሰዎች ሀሳባቸውን እየሰጡ ነው። ከነዚህ መካከል ጃዋር መሐመድን ብዙዎቻችሁ ታውቁታላችሁ። እኔ የገረመኝ እንደውም የእሳቸው ፓርኪንግ መስራት ሳይሆን በዚህ እድሜያቸው እንደዚህ የሰውነታቸው አቋም ፊት ሆኖ ማየቴ በጣም ገርሞኛል። ሊደነቁ የሚገባ ሰው ናቸው በሚል አሞካሽተዋቸዋል። ሌሎችም ብዙ ሰዎች በተለይ ጉርሻ ፔጅን ጨምሮ አብዛኞቻችን የምናውቀው ትልቁ ፔጅ ነው፣ እሱም ጭምር አድናቆቱን ገልጿል ማለት ነው። ምክንያቱም ከአንድ ትልቅ ባለስልጣን በዚህ ደረጃ የሚጠበቅ ስላልነበረ ማለት ነው። ብዙ ዲያስፖራዎች እንግዲህ ጎፈንድሚ እንከፍታለን፣ እናግዛለን፣ እንረዳለን፣ መኪናና ቤት እንገዛለን ሲሉ ነበረ። ግን እሳቸው ፈቃደኛ አይደሉም። ብዙ ሊረዱ የሚችሉ ሰዎች ስላሉ ወደ እነሱ አተኩሩ የሚል ሀሳብን አንጸባርቀዋል ማለት ነው። እንግዲህ በዚህና በዛ እያለ ብዙ ሰው እንደዚህ አይነት ነገሮችን እያነሳ ውይይት ጀምሯል። በተለይ ብዙ ሰዎች አዳዲስ ነገሮች በመጡ ቁጥር አጀንዳ የማድረግ ባህሪ ስላላቸው አሁንም ተቀጣዩ አጀንዳ የአቶ ገዱ አንዳርጋቸው ፓርኪንግ መስራት እንደሆነ ታውቋል። እንግዲህ ብዙዎቻችን ከዚህ ልንረዳ የምንችለው ነገር ብዬ የማስበው በተለይም ደግሞ እነዚህ በሳቸው ፓርኪንግ መስራት የተሳለቁ ሰዎች ምን ያህል ጄኔሬሽናችን እየተቀየረ እንደሆነ እንደ ሀገር ምን ያህል ፌል እያደረግን እንደሆነ በተለይም ብዙ ኪሳራ ውስጥ የከተተን አይዲዮሎጂ ተስፋፍቶ እንደመጣ የምንረዳ ይመስለኛል። ምክንያቱም በዚህ ሌቭል አልጠበኩም እንደግሌ። ምክንያቱም አንድ ሌብነትን አንድ ወላጅ ወይም አንድ ሀገር አንድ ቤተሰብ ሌብነትን በዚህ ደረጃ ያበረታታል ወይ ብዬ ላስብ አልችልም።
ሰውየው ሲቀርጸው በጣም ይስቅ ነበር። ምክንያቱም እንዴት ባለስልጣን የነበረ ሰውዬ እንዴት የራሱን አቅም የራሱን አልገነባም ለምን አልበላም ተብሎ በዚህ ሌቭል መነሳቱ በራሱ እንደ ሀገር የትል ደረጃ እንዳለ እንደ ትውልድ እንዴት እንደከሰርን የሚያሳይ መስሎ ስለተሰማኝ ነው። እንግዲህ ዋነኛ አጀንዳ ሆኖ የዋለው ይህ ስለነበረ ይህን አጋርተናችኋል። ሌላው ከዚህ ከፋይቲንግ ውድድር እንግዲህ በቅርቡ የተጀመረ ነገር ነው። ይሄ በተለይም ከነጌታቸው ከኢቲኤፍሲ ሌሎችም ደግሞ አዘጋጆች መጥተዋል። ከዚህ ጋር በተገናኘ ደግሞ የመጡ አዳዲስ መረጃዎች አሉ። እንግዲህ ሴዶ ብዙ ጊዜ አዳዲስ ትሪኮችን በመፍጠር የምታውቁት ልጅ ነው። ሴዶና ጆኒ የሚጠበቅ ፋይት ያደርጋሉ። በተለይ የዚህ የቪቪአይፒ ቲኬቶች እንኳን ተሽጠው እንዳለቁ ተነግሯል። እነዚህ የሆኑበት ዋነኛ ምክንያት ሁለቱን ለማየት እንደሆነ የአብዛኛው ሰው ግምት ነው። መሀል ላይ እንደዚህ ተደግሞብኛል እንዲህ ተደርጎብኛል አላይም አልወዳደርም ሲል የነበረው ልጅ አሁን ደግሞ ተመልሶ እንደሚወዳደር አረጋግጧል። ይህንን ያደረገበት የራሱ ምክንያት ይኖረዋል። ያው ልጁ በተለያዩ መንገዶች ማስታወቂያዎችን የሚሰራው በዚህ መልኩ ስለሆነ ማለት ነው። ውድድሩ ግን በውልና በህጋዊ መንገድ የተያዘ ስለሆነ ማንም ሰው ኮንትራት ቢያፈርስ ከፍተኛ ቅጣት ስለሚጠብቀው ያን እንደማያደርግ ቀድሞውኑም የታወቀ ነበር ማለት ነው። እንግዲህ እነዚህ የማስታወቂያ ትሪኮች ናቸው። ጌችም በዛ መልኩ ነው ያብራራው። ውድድሩ ይካሄዳል ተብላችኋል። በቦታው በመገኘት እነዚህ ነገሮች ማየት ትችላላችሁ። ሌላው አዳራሽ.ኮም ነው። አዳራሽ.ኮም እንደዚሁ ከፍተኛ የሚባል ተመልካቾችን ለማስተናገድ በማይችለው አዳራሽ ቀጥታ ስርጭት ውስጥ በማሳተፍ ማየት ትችላላችሁ ተብሏል ማለት ነው። ሌላው ቶሚ ፕላስ እና ጌታቸው ከፍተኛ ፍጥጫ ላይ እንዳሉ ብዙዎቻችሁ ታውቁታላችሁ። ጌታቸው የራሱ የሆነ ታዋቂ የሆነ ጂም ያለው ከፍተኛ የሚባሉ ስራዎችን እየሰራ ያለ በተለይ ከዚህ ከኢቲኤፍሲ መምጣት ጋርም በተገናኘ በፊት በግንባር ቀደምነት የሚታወቅ ልጅ ነው። እሱንም ተከትሎ ሌሎች ሰዎች በተለይ እነ ቶሚ ፕላስ ከፍተኛ የሚባል የፍጥጫ እንዳላቸው ራሱ ቶሚ ፕላስ ወጥቶ በተለያዩ ሚዲያዎች ተናግሯል። ቲክቶክ ላይም ቢሆን እያለቀሰ የተናገረበትን ቪዲዮ ብዙዎቻችሁ ታውቁታላችሁ። ከዛ ባለፈ ፎሎ ያደርገኛል አንፎሎ ያደርገኛል ብሎ ኮት ያደረጋትም ነገር ብዙዎችን ስታስገርም ነበር። እንግዲህ ቶሚ ከዚህ በኋላ ማንም ሰው የደፈረ ይሞክረኝ አይነት ሾዎችን በተደጋጋሚ እያሳየ ነው። ከአባቱ ጋር የነበረበትን ውዝግብ ፈቶ አንድ መሆናቸው የሚያስደስት ነገር ቢሆንም ግን ከጌች ጋር ያላቸው ወይም ከጌታቸው ጋር ያላቸው ነገር አለመፈታቱ አሁንም እየታየ ነው የሚገኘው። በተለያዩ ቴክስቶች እንግዲህ ይምጣና ይሞክረኝ አይነት ነገር ውስጥ ገብቷል። ባለፈው ጌታቸው በአንድ ሚዲያ ላይ ወይም በራሱ ኢቲኤፍሲ ኢናጉሬሽን ላይ ሲናገር እንግዲህ ምናልባት እኔም የምገጥመው ሰው ሊኖር ይችላል የሚል ንግግርን አድርጎ ነበር። ይህ እንግዲህ ወደፊት የምናየው ነው የሚሆነው። በዛም አለ በዛ እንግዲህ የተረጋገጡ ፋይቶች በተጠቀሰው ቀን ይካሄዳሉ። አብዛኞቻችን እንግዲህ ብዙ ሰው ትኬቱን ገዝቷል። ሐሙስ ነሐሴ 21 ከ12 ሰዓት ጀምሮ ግጥሚያዎች መደረግ ይጀምራሉ ማለት ነው። አብዛኛው ሰው በቀሉ ብሎ የዘፈነውን ሴዶ ማርሻል አርት እየደገፈ ነው። ጆኒ በሌላ በኩል ከመጀመሪያ ዙር ካለፍክ እኔ እንደከሰርኩ ልቁጠረው በሚል ነገሮችን እያካረረ ነው የሚገኘው። አጓጊ እንደሚሆን ይጠበቃል። እንግዲህ በዕለቱ የተነሱ ዋና አጀንዳዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። ይህ የቢኑ ዓለም ቢኑስ ወርልድ ነው። ቻናላችን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። መልካም ጊዜ እንዲሆንላችሁ በመኘት ለዛሬ ተሰናበት። በተመሳሳይ ሰዓት በነገው ዕለት እስከምንገናኝ ሰናይ ጊዜ እንዲሆንላችሁ ተመኘን። ባይ ባይ።